ይሄ ሰውዬ በገዛ ሚስቱ የግድያ ሙከራ ይደረግበታል። ያመለጠበትን መንገድ ግን እሱም አልጠበቀውም ነበር። ታሪኩ የሚጀምረው ከዚህ ሰውዬ ነው። ማይክል ይባላል። እኛ ግን ለዚህ ቪዲዮ ሚኪያስ ብለን እንጠራዋለን። ሚኪያስም በዋነኝነት የሚሰራው ሪል ስቴት እና ኢንቨስትመንት ላይ ነው። ታዲያ ትንሽ የመጠጥ ችግር ስለነበረበት የገንዘብ እጥረት ያጋጥመዋል። ከዛም በጣት የሚቆጠሩ ኢንቨስተሮችን ሰብስቦ ገንዘባቸውን ከሰጡት 2 እጥፍ አድርጎ እንደሚመልስላቸውና የማይታለፍ ኢንቨስትመንት እንዳገኘ አሳምኖ ገንዘባቸውን ይቀበላቸዋል። ገንዘባቸውንም በዚህም በዛም ብሎ ስራ ላይ አውሎ እንደመመለስ ጀለስ ለግል ጥቅሙ ያውለዋል። የተለያዩ ፓርቲዎችን እየደገሰ ይፍታታበታል። ላግዠሪ እቃዎችን ይገዛበታል። ሆቴሎችና ሪዞርቶችም ላይ እየሄደ ይዝናናበታል። ብቻ ብሩን ይፍታታበታል። ብሩንም ያበደሩት ኢንቨስተሮች ይህንን ሲደርሱበት ደስ አላላቸውም ነበር። ሚኪን የሚከሱትና ፍርድ ቤት ይገትሩታል። ፍርድ ቤቱም ያጭበረበረውን ገንዘብ እንዲመልስ በፓሮል ይለቁታል። ድፍን